እሺ ጋይሶች እኔ አሁን ማለት ተረጋግቻለሁ ምናምን ነገር ደስታዬን በጥሩ እያጣጣምኩት ነው። እና አሁን ምን ልላችሁ መሰላችሁ የመጣሁት ቀጣይ ለሚደረገው የጋሽ ጨዋታ ተዘጋጅ እያለ ነው። ተዘጋጅ ምንም ማለት ነው። በቃ ከዚህ በኋላ ሲቲ የሚያመጣውን ላይናፕ አምነህ ነው የምትቀበለው። ጋርዲዮላ ሲያመጣ አረ ጋርዲዮላ ይመችሽ በቃ እንደዚህ ለማድረግ ፈልገሽ ነው እንዴ? ብዙ ጎል ለማግባት ፈልገሽ ነው? ከሃላንድ ውጪ ምናምን አልተስማማኝም ልትይ ነው ማለት ነው። አሁን ዋናው ነገር ፎደን የሚገርም አቋም ላይ ተመልሷል። ራይንደርስ ሌላ ታሪክ፣ ሳቪኒዮ በቃ ኑኔዝም በቃ ራይት ባኩል ሊሸመጥጥ ነው መሰለኝ። በቃ ፏል ያደረጋት ነው። በቃ ማን ነው ጥሩ ያለው ነው? ማን ነው ጥሩ ያለው ነው ሲቲ ቤት ውስጥ? በቃ ከዚህ በኋላ ሃላንድ ብቻ አይደለም የሚያገባው። ሃላንድ ዝም ብሎ ምርቃት 1-4 ጎል ጠብ ያደርግልሻል። ከዛ ሃላንድም በዚህ በኩል ቼልሲ አለ፣ በዚህ በኩል ፎደን አለ፣ አባቴ ቺፕቺ አለ። ወይኔ አለቀላችሁ። ብቻ ተረጋጋ ነው ጋሽዬ፣ ጠብቀን ዶርትመንትን እንደዚህ 4-1 እንደሰጠ ነው በዛ እንደምንመለስ እንዳይመስል። በዛ አይ ለአንቺ የሚገርም ጥድት ያለ ተከሽኖ ነው የሚያመጣልሽ። ተከላካይሽን ያስጨንቅልሻል፣ እንዲሁም ባዶ ነው ተከላካይሽ ያስጨንቅልሻል። እና ይመቻችሁ። ኮፒ ሊንክ ሼር እንዳይረሳ።